አለይኩም ወራህመቱላሂ ወበረካቱ። የቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እናንተስ እንዴት ዋላችሁ? አላህ ባላችሁበት ላይ ጠብቃችሁ ሳይዘጋብኝ ቶሎ የሆነ ነገር ተናግሬ ልውጣ ብዬ ነው በእነ ሩታና አብርሽ ጉዳይ። እኔ ደግሞ ስጦታ ሰጥቷት ነበረ። ስጦታው መልሳለች። እኔ በጣም ትገርመኛለች ሩታ፣ ወላሂ በጣም ትገርመኛለች። ይሄ እስከዛሬ ደግሞ ባሉ አሳለፈች። እንዳያችሁት ነው አመታት ሙሉ ልጅ ወለደ አሉ፣ እንዲያደረጉ እንዲተደረገ አሉኝ እያለች በዛ ምክንያት የውሸት ወሬ እንትን ያሉላት እንዳይስማሙ፣ እንዲጣሉ፣ እንዲራራቁ አደረጓት ማለት ነው። አደረጓቸው። አሁን ደግሞ ትንሽ ለመታረቅ ለመቀራረብ ሲሞክሩ ደግሞ አሁን ደግሞ በአዲስ መጡባቸው። አረ ሩታ አብርሽ ሰሞኑ አይቻለሁ፣ ያያችሁ ከሆነ ሁላችሁም ና ሜርሜላ አሟታል ና ተብሎ ተጠርቶ እዛ ደግሞ አንተ ስለሌለህ ነው የታመምኩ እንዲሆንኩኝ ብላ ቶሎ ብድግ ብላ ደግሞ አስታወከኝ ብላ ሀማም ገብታ ይሄው ሩታ ልታይና ሩታ ልትርቅ እኮ ነው። እንዲጣሉ እኮ ነው ይሄ የሚደረገው። ድራማ እኮ ነው የተሰራበት ያለ እዛ ቀን ተጠርቶ ማለት ነው። ከዛ በኋላ ደግሞ ስጦታ ከተሰጣት በኋላ ደግሞ ያ ስጦታ ስትቀበል ደግሞ ቶሎ ኤርሜላ ነች የገዛችው አሏት። ምንድነው ሁለቱ ለማራራቅ እንዳይቀራረቡ እንዳይታረቁ ነው እየተደረገ ያለ። አንቺ ምንድነው ሩታ ሁሌ ባሉኝ ምክንያት ዳርሽ የምታፈርሽ? የእውነት መሰለሽ ወይ? የድራማ እኮ ነው። እንዳትታረቁ የማይፈልግ ሰው አለ። ይሄ የሚሰራባችሁ ድራማ ነው። ወይን እሱን ትፈልገው ልታገባው ትፈልግ ይሆናል፣ ወይን ሌላ ሰው እናንተ ታርቃችሁ አብራችሁ እንዳትኖሩ የሚፈልግ ሰው አለ። እና ይገባል እኮ እዛ ጋር በሚሰራው ድራማ የሚያደርጉ ሰዎችን ይሄን ነገር የሚሰሩ ሰዎችን ስታያቸው ማን እንደሆኑ ራሱ ይገባሻል። ምንድነው ሩታ ሁሌ ባሉኝ ብቻ ተባለ ብቻ በሚባል አንቺ ከባልሽን እየተጣላሽ የተራራቅሽ ሁሌ የምትጣይ ምንድነው? ድራማው አይገባሽም ወይ? አንቺ ምን አጥቶ ነው ከሄርሜላ ገዝቶ ሄርሜላ ገዝታ ስጦታ ላንቺ ስጥ ብላ ለአብርሽ የምትሰጠው? እሱ ምን አጣና ነው? ይሄ እውነት ይመስለሻል ወይ? እውነት አይደለም እኮ። አብርሽ ብር አጥቶ ነው ወይ ሄርሜላ ገዝታ ሰጥታው ስጦታ የሚሰጠሽ? እንዴት እሷ ይሄን ታደርግ ይመስለሻል? እሷ እኮ ለአንቺ ማድረግ ከፈለገች ፊት ለፊት ከተቀበልሽ ተቀበያት፣ ካልተቀበልሽ ተዩ ፊት ለፊት ነው መስጠት ያለባት። በተዘዋዋሪ እንዴት ለአንቺ ስጦታ ልትሰጥ ትችላለች? ምስጋና የሌለው ነገር ነው ይሄ። በተዘዋዋሪ በአብርሽ የሚሰጠው ነገር ይሄ ውሸት ነው። አትመኒ። እናንተን ለማራራቅ የሚፈልጉ ሰዎች ናቸው። ይሄን ወሬ አትስሚ ነው የምልሽ። እና እኔ